የዛሬ መረጃችን በረጅም ጊዜ ከፋፈል የቤት ባለቤት መሆን ለምትፈልጉ ሰዎች ነው። እንግዲህ ድርጅቱ እስከ 10 ዓመት የምትከፍሉት ከወለድ ነፃ የሆነ የባንክ ብድር ያመቻቻል። ከ8% ቅድመ ክፍያ ጀምሮ ማለትም ከ473 ሺህ ብር ጀምሮ የቤት ባለቤት መሆን ትችላላችሁ። እንደዚህ ግንባታቸው ጥንቅቅ ብሎ ያለቁ የንግድ ሱቆችና ባለ 1፣ ባለ 2፣ ባለ 3 መኝታ አፓርትሜንት ቤቶች በመሃል ከተማ መሃል አዲስ አበባ እየሸጥን እንገኛለን። ድርጅታችን እስከ 10 ዓመት የምትከፍሉት ከወለድ ነፃ የሆነ የባንክ ብድር ያመቻቻል። እዚህ ቪዲዮ ላይ እንደምታዩት ሱቆቹ ጥንቅቅ ብሎ ያለቁ ናቸው። ቁልፉን ብቻ ተረክባችሁ ስራ የምትጀምሩባት ሱቆች ናቸው። በተጨማሪም በግንባታ ፕሮግሬስ ላይ የሚገኙ ባለ 1 መኝታ፣ ባለ 2 መኝታና ባለ 3 መኝታ አፓርትሜንት ቤቶችን እየሸጥን እንገኛለን። ሳይታችን እዚህ ቪዲዮ ላይ እንደምታዩት አስፋልት ዳር ስለሆነ ለሱቅም ለቤትም በጣም ምቹ ይሆናል። ኮምፓውንዱ ወደ 4000 ካሬ የሚሆን ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ እና የልጆች መጫወቻ አለው። በዚህ ቪዲዮ ስለ ሪል ስቴታችን ሙሉ መረጃ የምታገኙ ይሆናል። እስከ መጨረሻው ተከታተሉ። እንግዲህ ይሄ ድርጅት ማነው የሚባለው፣ ፕራይሳቸውና አከፋፈላቸው ስንት ነው፣ እንዲሁም ዲሊቨሪ ታይማቸው ስንት ነው የሚለውን ነገር በእያንዳንዱ የምነግራችሁ ይሆናል። ወደፊትም በዚህ ቻናል ላይ ብዙ የቤት መረጃዎችን ስለምታገኙ ቻናላችንን አሁኑ ሰብስክራይብ አድርጉ፣ እንዲሁም ቪዲዮአችንን ላይክ አድርጉ እያል ወደ መረጃው እናልፋለን። እሺ ሰላም ጋይስ፣ እኔ ገመቹ እባላለሁ። የሞን ሪል ስቴት የሽያጭ አማካሪ ነኝ። አሁን እኔ የምገኘው የሞን ሪል ስቴት ኮምፓውንድ ግቢ ውስጥ ነው። እንግዲህ ሳይታችን የሚገኘው ከአየር ጤና ወደ ለም ባንክ እና ወደ ቤት ለሚወስድ ዋና አስፋልት ዳር ነው። ሳይቱ አስፋልት ዳር ስለሆነ ለሱቆችም ለመኖሪያ ቤቶችም በጣም ምቹ ይሆናል ማለት ነው። እዚህ እንደምታዩት የመጀመሪያ ብሎካችን ግንባታው 9ኛ ፍሎር ደርሷል። እዛ ላይ ሙሉ በሙሉ የቤት ሽያጭ ጨርሰናል። የተወሰኑ ያለቁ ሱቆች አሉ፣ ሽያጭ ላይ ያሉ ሱቆች አሉ። በተጨማሪም ደግሞ ከብሎኩ ጎን ሌላ ብሎክ ኤክስካቬሽን ስራ ላይ ይገኛል ማለት ነው። ሁለቱም ብሎካችን ወደ ላይ 19 ፎቅ ናቸው። ከግራውንድ ጀምሮ እስከ 4ኛ ሱቆች፣ ከዛ በላይ ደግሞ ቤቶች ናቸው ማለት ነው። ሳይቱ ኮምፓውንድ ግቢ ነው፣ ሲንግል አፓርታማ አይደለም። አጠቃላይ 8000 ካሬ ላይ ያረፈ ሰፊ ኮምፓውንድ ግቢ ነው። በውስጡ ደግሞ ወደ 4000 ካሬ የሚሆን ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ እና የልጆች መጫወቻ አለው ማለት ነው። ሳይቱ አስፋልት ዳር ስለሆነ ለሱቅም ለቤትም በጣም ምቹ ነው። በተጨማሪም ትምህርት ቤቶች፣ የሃይማኖት ተቋማት ሳይቱ አካባቢ ይገኛሉ። ሱፐርማርኬቶች እና የንግድ ማዕከላት ሳይቱ አካባቢ ይገኛሉ። እንግዲህ አየር ጤና ብዙዎቻችሁ ልታውቁት ትችላላችሁ። መሀል ከተማ ነው፣ መሀል አዲስ አበባ ነው። ወደ ሸገርም ወጣ ያለ አይደለም ማለት ነው። ስለዚህ የቆየ ሰፈር ስለሆነ ብዙ መሰረተ ልማቶች፣ ብዙ ፋሲሊቲዎች ሰፈሩ ላይ ይገኛል ማለት ነው። ስለ ፕራይሳችን ወደ ፕራይሳችን ስንመጣ በካሬ 73900 ብር ብቻ ነው። የትም ሪል ስቴት ብትሄዱ በዚህ ሰዓት ኮምፓውንድ ግቢ ሆነው በዚህ ዋጋ አታገኙ። 73900 ብር ብቻ ነው። አሁን መክፈል የምጠበቅባችሁ 8% ብቻ ነው። 8%ን ከፍላችሁ አግሪመንት መውሰድ ትችላላችሁ። ቀሪውን ብር በግንባታ ፕሮግሬስ ቤቱን እስክትረከቡ ትከፍላላችሁ ማለት ነው። የመጀመሪያ አከፋፈላችን አሁን 8% ከፍላችሁ ቤቱን እስክትረከቡ 100% ትከፍላላችሁ። በግንባታ ፕሮግሬስ ነው ማለት ነው። ሪል ስቴት ላይ ሁለት አይነት አከፋፈል አለ። አንዱ ፕሮግሬስ ቤዝድ ነው፣ ሁለተኛው ታይም ቤዝድ ነው። የኛ አከፋፈል ፕሮግሬስ ቤዝድ ነው። ቤቱ እየተገነባ የግንባታውን ሂደት እያያችሁ እስክትረከቡ 100% ትከፍላላችሁ ማለት ነው። ሁለተኛ አከፋፈላችን ደግሞ 50-50 የሚባል የባንክ አማራጭ ነው። አሁን 8% ብቻ ከፍላችሁ ቤቱን እስክትረከቡ ግማሹን ወይ ደግሞ 50% ብቻ ነው የምትከፍሉ። ከዛ በኋላ ቀሪ 50%ቱን ቤቱን ከተረከባችሁ በኋላ እየኖራችሁበት እስከ 10 ዓመት ከወለድ ነፃ በሆነ ከፋፈል መክፈል ትችላላችሁ ማለት ነው። ያለ ምንም ወለድ ነው፣ ኢንተረስት ፍሪ ነው። ሶስተኛ ከፋፈላችን ደግሞ የዲስካውንት አማራጭ ነው። አሁን ላይ 100% መክፈል ለሚችል ደንበኛ እስከ 40% ቅናሽ እናደርጋለን። 50% ቅድመ ክፍያ ለሚከፍል ደንበኛ 12% ቅናሽ እናደርጋለን። 25% ቅድመ ክፍያ ለሚከፍል ደግሞ 5% ቅናሽ እናደርጋለን። ቀላል የሚባል ቅናሽ አይደለም። ለምሳሌ በአንድ መኝታ 80 ካሬው ሙሉ ክፍያ 5.9 ነው። 100% ካሁኑ ለሚከፍል ደንበኛ ግን እስከ 30% ቅናሽ አድርገን በ4.1 ሚሊዮን ሙሉ ክፍያ ብቻ እየሸጥን እንገኛለን ማለት ነው። እንደ ምሳሌ ባለ 3 መኝታ 165 ካሬ ሙሉ ክፍያ 12.2 ሚሊዮን የነበረ ቤት 100% ከከፈላችሁ በ7.3 ሚሊዮን ብቻ መግዛት ትችላላችሁ ማለት ነው። ቀላል የሚባል ቅናሽ አይደለም። ይህንን እድልን መጠቀም ትችላላችሁ። ሳይቱ ኮምፓውንድ ግቢ ነው። በተጨማሪም በዛ ላይ አስፋልት ዳር ስለሆነ በጣም ምቹ የሆነ ሳይት ነው። ኦልሬዲ የከርሰ ምድር ውሃ ወጥቷል። ስታንድ ባይ ጀነሬተር አለን። በየፍሎሩ መጨረሻ ላይ ደግሞ በጋራ የምትጠቀሙት ቴራስ ይኖራል። ቆሻሻ የምትጥሩበት ጋርቤጅ ሹተር
በየፍሎሩ ገጠማል። እውነት ለመናገር ለግዠሪ የሚባል አፓርታማ ነው። ወደ 4,000 ካሬ የሚሆን ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ እና የልጆች መጫወቻ አለው። ወደፊት ልጆቻችሁ እዚሁ ግቢ ውስጥ መዝናናት ይችላሉ። ወደ ፓርኮች፣ ወደ ተለያየ ቦታ ሳትሄዱ እዚሁ መዝናናት ትችላላችሁ ማለት ነው። ሲንግል አፓርታማ ስላልሆነ ሰፊ ግቢ ታገኛላችሁ። እንግዲህ እኛን ኮንታክት ማድረግ የምትፈልጉ በዋትስአፕ እና በቴሌግራም ቀጥታ እኛን ኮንታክት ማድረግ ትችላላችሁ። እንዲሁም ቀጥታ ደውላችሁ ተጨማሪ መረጃ ማግኘት ትችላላችሁ። ስልኬን እዚህ ከላይ ጽፌያለሁ። ሰላም ሁኑ ጋይስ።